10,068 24 63 54 እደግመዋለሁ 10,068 24 63 54 አሁን የምታዩኝ አዲስ አበባ ውስጥ አይደለም ያለሁኝ ደቡብ ወሎ ሀገረ ስብከት ውጫሌ ከተማ ነው ያለነው። ሁላችሁ እጃችሁ ከፍ አድርጉልኝ። በመላው ዓለም የምትገኙ ወሉ ለውጫሌ ቅዱስ ገብርኤል ቤተክርስቲያንን እየተጠናቀቀ ስለሆነ ለሱ ማስፈጸሚያ መሆን እርዳታችሁን እንድትለግሱልን አደራ እንላለን። አሁንም አደራ እንላለን። በባንክ ቁጥር 10,068 24 63 54 ገቢ እንድታደርጉልን በታላቅ ትሕትና እናሳስባችኋለን። በአረብ ሀገር ያላችሁ የውጫሌ ልጆች ብዙዎች አላችሁ። በሊባኖስ ያላችሁ ልጆች አላችሁ። በእስራኤልም አላችሁ። በካናዳና በአውስትራሊያ በተለያየ ዓለም የተበተናችሁ በሙሉ ለተወለዳችሁባት ያደጋችሁባትን ምድር እንድትረዱ አደራ እንላለን። በተለይ ወንድማችን ጴጥሮስ አሸናፊ ከእናቱ ወይዘሮ መቅደስ በእውነቱ ለዚህ ለውጫሌ ትልቅ ባለውለታ የሰሩ እናት ናቸውና እናታችንም አሁን ትናንት የመለስተኛ ሁለተኛ ደረጃ ትምህርት ቤት ያስገነቡት እርሶ ስለሆነ የእርሶ አባትም ሲያስተምሩበት የነበረ ስለሆነ ትንሽ ጠበብ ያለ ትምህርት ቤቱ በመሆኑ ለወደፊቱ ከበጎ አድራጎት ድርጅት በማስተባበር 1 2 3 የተጨመሩ ክፍሎችን ለማስተማሪያ እንደሚሰሩልን አደራ እንላለን። እግዚአብሔር እድሜው ከረጅም ጋር እንዲሰጥልን እንመኛለን። ልጆን ጴጥሮስ አሸናፊን እግዚአብሔር ይጠብቅልን እንላለን። አሁንም አደራ እቺ ትምህርት ቤት ዋና ትምህርት ቤት ነው። ይሄ ስንት ፕሮፌሰር አለ እዚህ የተማረ የዛ ሀገር ስንት ዶክተር አለ፣ ግን ሀገሩ አይደለም። ዋጥ አድርጋችሁ ታሉት አይደለም። እዚህ በመድረክ ላይ ስንነገር አላይ አዲስ አበባ አለው የውጫሌ ልጆች በዝርዝር ደሴም አሉ፣ በብዛት ኮምቦልቻም አሉ፣ ደብረ ብርሃንም አሉ። የሌሉበት ቦታ የለም። ግን ለተወለዳችሁበት ላደጋችሁበት ምድር እንድትረዱ መልእክቴን አስተላልፋለሁ። አሸናፊ ማነው ጴጥሮስ አሸናፊ የጀመርከው ስራ እንድትፈጽምልን አደራ እንላለን። ቤተሰቦችን ይጠብቅልን፣ ዘርህን ይባርክልን እያልን መልእክቴን እዚህ ላይ አቆማለሁ። የገንዘብ ማሰባሰብ ፕሮግራም ለወንድማችን ለመጋቢ ሃይማኖት ብርሃኑ ወደ እሱ ለማስተላልፈውና እንግዲህ ሀሳቡ ተቀበሉት። ትናንትና 100 ብር ይዛችሁ ስንላችሁ 20 ብር ስትወረውርና ጃንጥላ እኮ ሲጣል አላየንም። እየዘገብናችሁ ነው። ገብታችሁናል። አትንገር ብዬ ብነግረው አትንገር ብሎ ነገረን። አይኔ የረእየክሙ አይናችን ያያል የምትሰጡት የምትለግሱ ትናንት በበጎ ምግባርን የሰጣችሁም እንሰጣለን ያላችሁ ቃል ኪዳንን ያዛችሁም ያልያዛችሁም በሙሉ በወንድማችን አካባቢ ቃል ከተገባ በኋላ የፕሮግራሙ ፍጻሜ ይሆናል ማለት ነው። ገብርኤል ተጠናቆ በቅርብ ጊዜ መግባት አለበት የለበትም? ሳለበት የምትሉ አለበት የምትሉ እማ ጎበዞች ናቸው። አውጡ ስትባሉ ነው ችግር ያለው እንጂ የለም። ከሆኖችማ ጎበዞች ነው። እገሌ ፈታ ብለን አንሰለፈው፣ እገሌ ታሰር ብለን ነው የምንወጣው። የታሰሩትን ወንድሞቻችን እግዚአብሔር ይፍታልን። በተለያየ ምክንያት ወሰው የታሰሩ ወንድሞቻችን እስር ቤት ተፈተው ወደ ተወደዱባት ወደ ቤተሰቦቻቸው እግዚአብሔር ይመልስልናል።